አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የሚራ ቻናል ተከታታዮች ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤንነት እንዴት ነው? ከእናንተ ጋር ከኔ ጋር ሁሉ በሰላም ነው። አላህ ሱብሃነሁ ወተዓላ አገራችን ብዝት ያድርገው ኢንሻአላህ። ዞትር ዱዓይ ነው። አገራችን አላህ ሱብሃነ አፈኪ ነው። የኑሮ ውድነትም ሰላምም አገር ሰላም ማለት ትልቅ ሀብት ነው። ኢንሻአላህ ቤቶቼ ወንድሞቼ ለሀገራችሁ ዱዓ አድርጉ። ሀገራችን አላህ ሱብሃነሁ ወተዓላ ሰላም ያድርገው ይላችኋለሁ። ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። አፍያ ጤንነት ስራ እንዴት ነው? የመዳም ቅመሞች እህቶቼ አልሐምዱሊላህ ከኔ ጋር ሁሉ ነገር ሰላም ነው። ያው ነገ መድረሳ አለ። የመድረሳውን ልብስ ሰረኩ ነው ብሎ የተማሪ ልብስ ነው እላችኋለሁ። እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው ይላችኋለሁ። ውድ ሀሳቦቼ ይላችኋለሁ። ቪዲዮውን ስታዩት ላይክ፣ ሼር፣ ሳብስክራይብ እንዳትረሱ ይላችኋለሁ። አበረታቱኝ እህቶቼ በቅንነት ይላችኋለሁ። እህቶቼ ወንድሞቼ አይከፈለበትም። የኔ ውዶች የኔ ቃኞች አላህ ጠብቃችሁ ባላችሁበት ቦታ ሁላችሁም አላህ ሰላም ያድርጋችሁ እላችኋለሁ። ሰዎቼ አላህ ሱብሃነሁ ወተዓላ ሰላም ያድርጋችሁ ይላችኋለሁ። አልሐምዱሊላህ ሰላም ነኝ እኔ። ስራ አፍያ እንዴት ነው? ትላንት በጣም ነው ወላሂ የገረመኝ የአዩና የሱመያ ነገርና ሰይድ በጣም ይገርማል። ሁለት ሚስት ማግባት ማለት ከባድ ነው። በዚህ አጋጣሚ ወንዶች ተማሩበት። ሁለት ሚስት ከባድ ነው። መጀመሪያ ያለ ፍቃድ ከሆነ ችግር የለውም። ፍቃድ ወስዳችሁ ከሚስታችሁ ጋራ ወዲኛ ሚስት እፈልጋለሁ ብላችሁ መግባት አለባችሁ እንጂ እንደ ሰይድ ነቅላችሁ መግባት ከባድ ነው። ከባድ ሁኔታ አሁን ላይ ደርሷል። ሰይድ የመን ገብቶ ጫት የቃማ ነው የሚገኘው መንገድ ላይ ወጥቆ በጣም ከባድ ነው። ወንዶች በዚህ ነገር ተማሩበት ይላችኋለሁ። ወላሂ ሱመያ በጣም ጀግና ናት። ጀግና ሚስት ናት። ማሻአላህ በጣም ጎበዝ ናት። ለሷ ሽልማት እንደውም ሽልማት ለሷ ይገባታል። ወላሂ ላዚም በጣም ነው እኔ ለገረመኝ። እሷን አሳስራ ቤቷ ድረስ መታ ማሻአላህ እኔ በጣም ገረመች። የሆነች ጠንካራ ሴት በቃ በሷ እኛም ድረስ እንማራለን። በሱመያ ብዙ ሴት ይማራል። በሷ ጀግና ይሆናል ማለት ነው። ለምን ብዙ ሴት ይጎዳል፣ ውስጡ ለውስጥ በሀሳብ ይጎዳል። በቃ ዝም ይላል፣ አይናገሩም። ግን የሱመያን አይቶ ጠንካራ ይሆናል፣ ታታሪ ይሆናል ብዬ ያስባለሁ። ማሻአላህ ሱመያ አላህ ይጨምርልሽ፣ ጨምርበት። በቃ ጠንካራ ሴት ማለት በራሷ እንትን ማለት የእሱን እጅ ስታይ በጣም እኔ አደነኳት። ወላሂ ማሻአላህ በጣም ደስ ይላል። ግን በዚህ አጋጣሚ የሰው
የሰው ባል የሚቀሙ ሴቶች ሊቆጠቡ ይገባል። ይገባል። የሰው ባል መቀማት ማለት ከባድ ነው። በአሁን ጊዜ በጣም ከባድ ነው። ብር አለው ብላ ቀምታ ነበረ አዩ። አሁን ግን ላይ ጭቃ ላይ ወድቃለች። ጭቃ ላይ በስቃይ በሀሳብ እሱ እየወጣ እንደና ሱመያን የፈለጋ እየገባ እየወጣ ነው። በጣም ከባድ ነው። ሁለተኛ ሚስት መሆን በጣም ይከብዳል። በየበኩል ሱብሃንአላህ። አላህ ከእንደዛ አይነት ነገር ይጠብቃችሁ ይጠብቀን ይላችኋለሁ ውዶቼ። ግን ሱመያ እኛ ለመራ ያው እኛንም ድረስ ነው ያስተማራ ነው። በጣም ደስ ይላል። በራሷ ቲማምና ጠንካራ ሆና ልጆቿንም ይዛ ማሻአላህ በጣም ደስ ይላል። ወላሂ በጣም ነው ደስ አለኝ። አንዳንድ ወንዶች በጣም ያው ይመለቃሉ። በቃ ብር ካላቸው በቃ እሱ ብቻ ነው ያላ ይመስለዋል። አያስቡም። ለምሳሌ ታውቃላችሁ እሱ ብር ስላለው ያቺ ሴት እሱን ለምና እግሩን ለምና የእሱን ጫማ ጠርጋ የሚታድር ይመስለዋል። አንዳንድ ወንዶች ማለት ነው። አጋጣሚ ያ ሁሉ ወንድ ሰውን አንዳንድ አላችሁ። በዚህ ነገር ተቆጠቡ እላችኋለሁ ወንድሞቼ። በዚህ ሱመያን አድንቋት፣ ሰብስክራይብ አድርጓት፣ እኛናም አድርጎን ይላችኋለሁ።